ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን ሰላም ነኝ። ስልክ ተገልብጦ ነው ወይስ እንዴት ነው ነገሩ? ስልክ ተገልብጦ ነው ወይ? እንዴት ናችሁ? ማሮች ደህና ናችሁ? የዛሬው ፎሳ ይሄ ነው። ተቀዷል። ያልኩ እንደተወሰነ እንደዛ አድርጌ ጎርጎር ያለው እና እንግዲህ ተሻለ ደግሞ ሞልቼዋለሁ ማለት ነው። ይሄ ለስድስት ሰው ማለት ነው። 10 ኪሎ ነው በነገራችን ላይ 10 ኪሎ ነው እና ተለቀቁ ይዘስራሉ ማለት ነው። በኋላ ደረድራ ተቆራ አድርጌ ተንጠፍጠፍ እንዳለ አድርጌ ደረድራውና በነገራችን ላይ ከመቻል የተነሳ አላበላሸውም። ዶሮ በጣም ይበላሽብኝ ነበር። እንደዚህ በመጎርጎር ሳይሆን ምናምን ይበላሽብኝ ነበር። አሁን ግን አልተበላሸብኝም። ተስፋና ደግሞ እናንተ ደግሞ ሲበላሽ ደግሞ እንደዚህ ይገባል መረቁ ማለት ነው። በኋላ እንትን ሲል ስጋም ለብቻው ሰርቻለሁ፣ አሳያችኋለሁ እንደሰራሁት። እኔ መስራቱ አይደለም ችግሬ፣ እኔ ውስጥ ማስገባት ነው ችግሬ። በጣም ለቤተሰብ ደጋግ ውስጥ አላስገባም። ስጋው እስከዛ ይዝልኝ እሱ ነው ችግሬ እንጂ ወደ ቻይ ማለት ምን ልታለለች ምን ልታጠቋቸው ታድሎ አይወፍሩ ትንነቱ አረቦች ማለት ነው። እንዳበላላቸው ለምን ነው የማይወፍሩት? እንዴ እንዳበላላቸው ለምን ነው የማይወፍሩት? እስኪ ምስጢሩን ንገሩልኝ። እና የእነሱን ያህል በዛላ እግዚአብሔርን በሩ አስገባኝ እንጂ ልንገራቸው የራሴ እኔ እንደነሱ በዛላ በሩ አስገባኝ። እንግዲህ 14 ዓመት ታግሷል። እንግዲህ ለትንሽ ጊዜ ነው። ጸልዩልኝ እስኪ የራሴን ስራ እንድከፍት የራሴን የሆነ ነገር እንዲኖረኝ ጸልዩልኝ። በጣም ደክሞኛል። እኔና 14 ዓመት እሱም እንደዚህ ይደፋል፣ እኔም እንደዚህ እናሻርበታለን። ሁሌም ምግብ ነው፣ ሁሌም ውሃ ነው፣ ሁሌም ማጣባ ነው፣ ሁሌም ከሁሉም ተለይታ ትልቅ ናት እሷ እና በጣም የሚጣፍጠው በነገራችን ላይ እንደዚህ ያለውን ትናንሹ ማለት ነው። የራሴን ስራ እንድሰራ ሙስሊሞችን በሃይማኖታችሁ፣ ክርስቲያኖችን በሃይማኖታችሁ ጸልዩልኝ። እንደ ፈጣሪ ያሰብሽ ይሳካ እንኳን የሚል ሰው እንኳን ይደርሳል እኮ ማርያም ምርቃት እኮ ይደርሳል። ፈጣሪ ይጠብቅሽ፣ ከፈለግሽው ቦታ አደረሽ ብላችሁ ከልባችሁ ብትጸልዩ ለእኔ ብቻ ሳይሆን ለማንም በቃ እንደዚህ የሚመኝ ካለ ለማንም ሰው ብትጸልዩ ይደርሳል። ካሰብሽበት ቦታ አደረሽ ብትሉ ተንሳልና ተመረቅን፣ ተማሩ፣ እመዱ፣ መርቁኝ፣ ጸልዩልኝ። እኔ ለጌታ ነግሬዋለሁ ለፈጣሪ እባክህ ከዛሬ በሰው ቤት ኖሮ ተሰቃይቻለሁ። አሁን ደግሞ ብዙም አይቼበታለሁ፣ ብዙ ነገር ተምሬበታለሁ። ታጋሽ እንደሆነ
ብዙ ነገር ተምሬበታለሁ። ከቤተሰብ ርቄ ኖሬበታለሁ። ከእህት ከወንድሜ ስንት ሰው እንደናፈቀኝ ስንት ሰው ሳላየው ወደ ፈጣሪ የሄደ ስንት ሰው የሞታለ ለማየት እንደጓጉሁላቸው እኔ የከፈሉትን ውለታ ሳልከፍል እኔ ያደረጉትን ነገር በቃ ያሰብኩትን ሳላደርግላቸው እንደ ቤተሰብ እንደ ልጅ ያሳደጉኝን አያቶችን በስነ ስርዓት አልቀበርኳቸው። በስነ ስርዓት ናፍቆቴን አልወጣም። በቃ ይሞላል እያልኩኝ የእነሱ ስስት አንድ ቀን እንኳን እገዛላችኋለሁ ብዬ ዋሽቼ አልጋ ማለት ነው ቁም ሳጥን በቃ የቤት ዕቃ ሙልት አድርጌ እናንተን ይዤ ነው የምቀመጥ ስመለስ እያወራሁት ሁላ አንዱ እንኳን ሳይሳካ ወደማይቀረው ሄዱ። ምን ብቻዬን ቀረሁ በሰው ሀገር። ተይ ነይ ብንሞት እንኳን አይተሽና አንድ ልጅ እንኳን ወልደሽ እንይሽ እየተባልን አልሰማ ብዬ ዛሬ ጸጽተኛ ትደርሳለች። ጸጽተኛ ቀራለች ትደርሳለች። መድከም ብቻ ነው። ሁሌም የልብ ስብራት ነው። የምትወዱትን ሰው ስታጡ ያሰባችሁትን እንዴት አድርጋችሁ እኔውን ማርያም ምኞቴ አረብ ሀገር ሄጄ 2 አመት ሰርቼ ቤት ወረታ ምናምን እንደዚህ ሀገሬ ላይ ሰርቼ ምናምን ከዛ በኋላ አያቶችን ይዤ እጠውራቸዋለሁ። የሚፈልጉትን አረግላቸዋለሁ። የከተማ ልብስ አለብሳቸዋለሁ። የሚያምር ጋቢ፣ የሚያምር ቀሚስ ቆርበው እንኳን ሲመጡ የሚያምር ነገር አርቄ ይዛቸዋለሁ። ውለታቸውን አረሳም። እንደዚህ እያልኩ ሳስብ ወንዱ አያቴ በሞተ በስንተኛው ወር ነው ደግሞ አያቴ በቃ የወር ልዩነት ነው እንጂ የዓመት ልዩነት አይደለም። በ6 ወር ወይ በ2 ወር እንደዛ ነው መሰለኝ። የኔ አልነገሩኝም በደንብ እንደሞቱም የሰማሁኝ ታውቃላችሁ። መቼ እንደሰማሁኝ በስንት አመት እንደሰማሁኝ በ4 አመት ጌታን በ4 አመት የሰማሁት። ምክንያቱም እኔ ያደግኩበት ሀገር እና እነሱ ያሉበት ሀገር የተለያየ ነው። ገጠር ነው። ሁላችን እንግዲህ ገጠር ነው ያሉ ቤተሰቦችም። ነገር ግን የአያቶቼ ደግሞ በጣም ገባ ይላል ወደ ገጠሩ ማለት ነው። እና ስልክ የለም። ያጎቶቼ ልጆች ምናምን ለጥቆ ከተማ ነው ያለው እና ስልክ እንደሌለ ስለማውቅ በማን አገኛቸዋለሁ? እዚህ የሄዱ ያጎቶቼ ልጆች ነበሩ። እነሱም አንዴ 2010 ነው ምናምን እንትን አሉኝ እንጂ ከዛ በኋላ አናግረውኝ አያውቁም። እና ልላችሁ የፈለኩት ምንድነው ያኔ